አውርታለች እኔ ሳቢያ አውርተን ተዛ አዳራቸውን ተጭነው ለሊት 10 ሰዓት ይራገፋሉ በመኪና ወደ ድንበር ተጠግተው ኦኬ የቀረቡት አርብ ለሊት አካባቢ ነው ፈጅር ላይ ደውዬላት አወራን እንደተጠጉ በመኪና እንደወረዱ አወራን ጨረስን ከዛ እንደገና ወደ ቅዳሜ ዕለት 4 ሰዓት ተኩል ምናምን አካባቢ ሚስኮል አረገችልኝ ደወሉ ኦኬ እና ጾሎት አርግልኝ ዞሮ ጾሎት አርግልኝ እንድልደክም ነው መሰለኝ ስትለኝ አይ ምንም አትሆኝም ዞሮ ተደከምሽ ደግሞ ተመለሺ እማትሄጁ ማትሆኝ ተሆነ አደራ ተመለሺ በየሰላት እንዲያማምህ እንዲዚ ድረስ መጥቼ ስትለኝ ከዛ ሻሃኑ አዘጋሹም እየጋደወሉ ፈገጠልኝ ጋር ኦኬ ደወልሁና እሱ እማትሽል ተሆነ ይችልኝ ትመለስ የትም ኋላ እንዳትቀር አልኩት እንዳልኩት አይረዋት ነው የምትሆነው ትሄዳለች ምንም አትሆን አለኝ እሱም ኦኬ ከዛ በቃ እኔም ስጠኝ አልኩት እሷን አወራሁ ምግብም በደንብ ያው እንዳስበይ ውሃም በደንብ እንዳትጠጪ ቃስ ይያልሽ ምንም አትሆኝ ምናምን አሉ ከዛ ማታ መሸ ደወሉ ስልካቸው አይሰራም በማግስቱ ሁርለት እንደዚህ ሲደውሉ አሉ ስልካቸው አየው እነሱም ሸበካይ ለመሰለኝ አያነሱም እነሱም የገጠር ልጅ አይጠራም ወይስ አያነሱም ይጠራል ስልካቸው ይጠራል አያነሱም ይጠራል አይነሳም ሸበካው ነው ብለዋል ሹምዬ ማለት የገጠር ልጅ ማለት ነው አዎ ጌታውንም ደውሎለታል ያነሳውም አይሰማም ጌታውንም አይሰማኝም ሸበካው ነው እያለ ነበር እንዴት ኔትወርኩ እየጠራ እንዴት ቮይስስ በኢንተርኔት ከሆነ እንዴት ቮይስ መልእክት አያስቀምጥም ነበር ኢንተርኔት አይደለም ቀጥታ ነው ኦኬ ስለዚህ ማንሳት ስላልፈለገ ነው እየጠራ ከጠራ ኔትወርክ ካልሰራ ስልክ አይጠራም ገብቷል ኦኬ ቀጥልሽ ይጠራል እየቆየ ነው የሚጠራው ደሞ ቻናሳው ምንም የለም የሚቆጠር ዝም ብሎ ደቂቃ ይቆጠራል እንጂ ድምጽ አይመጣም ስለዚህ ሞተች ያለው አንተስ አሁን ደሞ ይቆጠራል አጠበደም ተናገራጣ ምንድነው አንተ ቆይ ሚውት አርጉ ሌሎቻችሁ ቀጥል ልጨርስልህ እኔ አስጨርሰኝ መጀመሪያ ሰው አስጨርሰው ነው ደሞ ለፍርድ መሮጥ ኦኬ ቀጥል ከዛ አሁርለት ማታ ላይ ሞተች አሉኝ ሰማሁ እኔ በጣም ተጨንቄ ነበር እና ያንለት ሞተች የሚለውን ቃል የነገረህ ለአንተ ማን ነው እኔ ይሄ ጌታውን ይመች ለጌታውን ይነግረዋል ኦኬ ከዛ ጌታውን